ለማስመሰል የሞጣን ሚስት የኔ ሚስት ብሪጅስቶን እንኳን አግኝታ ታጣቅ ሰርኪ አታቃት እነሱ እንኳን በመልክ አያቱ እህቶቼ ማለት ሰርኬና ብሪጅስቶን ከነሱ በላይ እህት የለኝም። እህቶቼ እንኳን የኔን ባለቤት በድምጽ ብቻ ነው የሰማት። አንድ ቀን እንኳን ዘገየ የተባለ ወደል መሐይም ፊርማውን በዱካው የሚፈርም ደንቆሮ ወሎዬ ግመል አጋጅ ፍየል አጋጅ ጠባቂ ቂጡን በአረብ ሀገር አሰሩ የሚነፋ ውዳቂ የኔ ሚስት ሊያገኛት አይችልም። የኔ ስልክ ፓስዋርድ ላክ ነው። ካንተ ጋር ደግሞ የሚያገናኘን ምንም ነገር የለም። ሞክራል በዳኛ በኩል የለም አልቻላችሁም። ራስክ እንደተናገርከው ምንም አላመጣም። ሐቁ ይሄ ነው። ወጥተህ ሴት ልከለት እንዲህ ያርገህ ስም ደግሞ ትጠራለህ የሆኑ ሰዎች ለማስፈራራት ለማስመሰል። እንዲህ አይነት ደንቆሮ ግን አለ ጎበዝ። ጉቺ is a part of that። እኔ የተገለጠልኝ በኋላ ነው። ጉቺ ያን ካራክተር ልሰራ ነበር የመጣች ሀበሻ ቤት ነው ያገኘች። በቃ በኋላ እንደ አረብ የሰለጠነ ቤት ነው። በቃ እኔ አልጋ ቤት አላገኘሽም። ከሰው ከሀበሻዎች ጋር ነው። ፎቶዎች አሉን እኮ ጉቺ የት አገኘሽ? እኔ ብቻ ምንም ግን ሙከራችሁ ያ ነበር ከሽፏል። በጸረ ሽብር ዘመቻ እንቅስቃሴያችን የነጉችን ሴራ ከሽፈነዋል። ፊደል የቆጠርና ዝም ብለን እኮ ፖለቲከኛ ምን እንደሚመጣብኝ እኮ ነው ያውቃለሁ። አንድ ሴት ሲመጣ ሞጣ ብሎ የሆነ ቦታ አይቶኝ ር ብሎ ስጦታ ይዞ ሲመጣ እጠራጠረዋለሁ። ሪስፔክት አለኝ፣ እስማቸዋለሁ። እንደዚህ በትከሻ እንደናችሁ በጣም ለሰዎች ሪስፔክት አለኝ። ዱባይ ያገኛችሁ ሰዎች ጻፉ እስኪ እኔን የማያገኝ ሰው ያገኙአችሁ እንደ ሞጣ እንዲህ አይነት ሰው ነው ወይ ነው የሚሉ ብለው አልወጣው። እኔን እጄን ለመጨበጥ ነው እንጂ ሴቶች የሚሯሯጡት እኔን ግን አጥምደው ለመጣል የመጡ ሴቶችም የሉ። እናንተ ግን ሞክራችኋል ማለት ነው። ቴንክ ዩ ልሽያ ቴንክ ዩ አግኝተኛለሁ። እና እኔ እንዴት ነበርኩ? አንድ ያበሻ ቤት ይጃል እስኪ እንዴት ነበር ያ ሁሉ ሰው እኔን እኔ ሞጣ ነው አይደለም ብሎ ለመጠየቅና ፎቶ ለመነሳት ነው እንጂ የሚሯሯጠው እኔን ወስዶ አልጋ ላይ ለመጣል የመጣሽ ቆንጆ አንድም የለች። እሷም ታውቃለች ባለ ትዳር እንደሆንኩ ያውቃሉ። አንዷ አለች እኔ ስሟን ለመጥራት እሷም ተንቀሳቅሳ ነበር። ለካ በሶሻል ሚዲያ ላይ እንደዚህቹ ሴትዮ እንደ ጉቺ ተመታ ነበር የመጣው። እሷም ስትናገር ሰማው። ቆርጣችሁ ላካችሁልኝ። በጣም ገርሞኛል። የመጣችው ሶሻል ሚዲያ ላይ ያለውን ነገር እንዳጠፋላት ነበር። ካጠፋውላት በኋላ ያው ያበላሻትን ሰው ቁጭ ብላ ላይ ብላሽ ስተዋራየዋት አዝናለሁ። ምስጌ ቴንክ ዩ። ይሄው ምስጌ አንደኛው ምስጌ ይናገር እስኪ ዱባይ ላይ ይንገራችሁ ፎቶ እንዴት ለመነሳት እንደሚሯሯጡ ማን እንዳገኘው። ይሄው ምስጋናው አለ። ምስጋናው ማለት ደግሞ በጣም የተከበረ የሚያምር ሰውነቱ አቋሙ የስፖርት አቋም ያለው በጣም ደስ የሚል ያማረ ልጅ ጎንደር አማራ። እስኪ ንገራቸው ዱባይ ላይ እናንተ ተገናኝተናል። በጣም ሪስፔክት ምሰጥህ በጣም ትንሽ ወንድሜ ነህ። እኔን ሞጣን እንዴት አየው? እሺ ሞጣዬ ሰላም ብያለሁ። በመጀመሪያ ያው በእውነት ለመናገር አሁን ላይ ይህን የሶሻል ሚዲያ ጋጋታ አእምሯቸውን የቀነጨረ ሰዎችን ተጠቅመው አንተን ለማዋረድ የሚጥሉ ሰዎች ያው የራሳቸው ወራድነት ነው ለህዝቡ የሚጋለጠው ማለት ነውና እኔ ያው በተግባር አይቻለሁ። አብረን በነበርንበት ሰዓት ገና አንተ ወደ ቤት ልትገባ ስትል በጣም ብዙ ሴቶች በሶሻል ሚዲያ የሚያውቁህ አንተን ሰላም ለማለት መጣው አብረው ፎቶ ሲነሱ ቪዲዮም እንዲሁም በቲክቶክ ሲለቁ አይቻለሁኝና ጠላት እንደሚያወራው አይደለም። ያው እነሱ አንተን ለማስጠላት አንተን ለማዋረድ በጣም ብዙ የኤአይ ቴክኖሎጂን ተጠቅመው በጣም ብዙ ነገር ሊሰሩ ይችላሉ። ሰርተውም ሊያመጡ ይችላሉ ወደፊትም ማለት ነው። እና ይሄ ለኛ አዲስ አይደለም። አሁን በተለይ ሶሻል ሚዲያውን ለሚጠቀም ቲክቶክ አዲስ ላልሆነው ሰው አዲስ ነገር አይደለም። አንተን ከሴት ጋር አስተቃቀፈው
ኢቨን አልጋ ላይ እንኳን አንተን አድርገው ቢያመጡ እኛ አንደነቅም አንገረምም። ምክንያቱም የዘመኑ ቴክኖሎጂ በጣም ብዙ ነገሮችን ሰርቶ ስለሚመጣ ማለት ነው። እና እኔ ባይኔ ያየሁትን የምናገረው ብዙ ሴቶች በሶሻል ሚዲያ የሚያውቁህ ስለሚያከብሩ ስለሚያደንቁህ ካንተ ጋር ፎቶ ለመነሳት ቪዲዮ ለመስራት በጣም ይመጣሉ። አንተም ደግሞ በጣም አክብሮት ስላለህ ደስ የሚል ሰላምታ ነው እየሰጠ ስሸኛቸው የነበሩት ማለት ነው። እና አንዳንድ ጊዜ ይገርመኛል። በደህናው ቀን መልካም ሰው ሆኖ ይመጣሉ። እንድች አይነት አጋጣሚ ሲያገኙ ደግሞ አንተን ለማዋረድ የእነሱን በጣም የተጃጃለ የሞተ ተከታዮቻቸውን ይዘው ይሯሯጣሉና ይሄ ለኛ አዲስ አይደለም፣ አይገርመንም። እኛ የምናውቅ ሰዎች እናውቃለን። እኒህ ሰዎች ደግሞ በቅርቡ ይጠፋሉ ማለት ነው። እና የእነሱ ወራድነት የእነሱ ባለጌነት ነው እኛ የምናውቀው ማለት ነው። እና አንተም ባየውህ አንተንም ደግሞ ያዩህና የሚያውቁ ሰዎች ያንተን መልካምነትና ያንተን ክብር ያውቃሉ ማለት ነው። እና ለነዚህ መሀይማን እስከ ተከታያቸው ድረስ የሚያስደንቅ ነገር አይደለም። ምስጌ አንድ ጥያቄ ልጠይቅ። ዱባይ የማርፍባቸውን ሆቴሎች አይተሃል አንተ ወንድሜ ነህ። እዚያ ሆቴል ግን እንኳን ሌላ ሴትና ወንድ መግባት ይቻላል? እኔ ሆቴል ውስጥ ካልተመዘገበ ኢቭን በአይዲ ነው እንደሌላ ሆቴሎች እኔ የማርፍባቸው ሆቴሎች እንደሌላ የምጠይቅህ እንደሌላ ሆቴል ዝም ብሎ እከሌን ጠይቃለሁ ብሎ ታልፎ ይገባል? የኔ ሆቴሎች አይዲ ሰጣለህ የምትገባው ሴት ሆነ ወንድም ይምጣ። ያ እውነት ነው። እኔ እንኳን ከአንድም ሁለቴ መጥቼ ውስጥ መግባት አልቻልኩም። ከውጭ ነበረ እየመጣው አንተን ሳገኘ የነበረው ማለት ነውና የማይቻል ነው የማይሞከር ነው ይሄን ለማድረግ ማለት ነው። ምናልባት እችን ደካማ ጎን ተጠቅሞ አንተን ለማዋረድ ካልሆነ በቀር አንተ ያረፍክባቸው ሆቴሎች አውቃቸዋለሁ ማለት ነው። ታንክ ዩ። እስኪ ሰላም ቀጥል። ሞጣ ቀጥል። ሰላም ወንድሜ ሰላም ጤና ይስጥልኝ። ለታኩር ነው የሚገባው ወይስ ለአንተ ነው የሚገባው? መኪናው ግን ታኩር ደሃ ነው። እኔ አይገባኝም። እኔ መኪና አላጣው። መኪናው ለኔ ምን ያደርግልኛል? የመኪና አለኝ እኮ። ለታኩር ነው የሚገባው፣ ምክንያቱም ደሃ ነው። መኪናው የሚገባው ለታኩር። ሞጣ ምን ያደርግልኛል? እኔ መኪና አላጣውም እኮ። ይኸውላችሁ ቀጥል እና በዛው አንድ ነገር ተናግሬ መውረድ እፈልጋለሁ። ሞጣ ከታችኝ ታብታብ አድርጋለሁ። ያው በሁሉም የአረብ ሀገራት ያላችሁ የአማራ ልጆች ማለት እውነተኛ ደሙ ያላችሁ የአማራ ልጆች የራሳችሁን ሰው በተለይ ደግሞ ስለናንተ ሞት፣ ስለናንተ መጥፋት፣ ስለናንተ መገደል፣ ስለናንተ መሰደድ ፊት ለፊት የሚገፈጥላችሁን ሰው ልታከብሩ ይገባል። በማንም ሰው ሲዋረድ በማንም ሰው የኤአይ ቴክኖሎጂን እየተጠቀሙ ከሴት ጋር እያስተቃቀፉ ከሴት ጋር እያስተኙ የተለያዩ የምናያቸውን የሚያስጠሉ ቪዲዮዎችና የሚያስጠሉ ፎቶዎችን እየለቀቁ ሲመጡ እናንተ ናችሁ የደገፋችሁ እንዲዋረድ እንዲሰደብ የምታደርጉትና ከዚህ ተግባራችሁ ልትቆሙ ይገባል። አንድ ቀን ካጣችሁት አንድ ቀን ካጣ ነው ድጋሜ ልናገኘው ማንችል በጣም የተከበረ የምንወደው ሰው ነው እሱ ማለት ነው። ያው ታውቃላችሁ ሞታችን መሰደዳችንና መንገላታታችን ሁሉ በማን እንደሚቆም ያው የሚታወቅ ነው። ጠላቶቻችን ያውቁታል። እና እህቶቻችን በአረብ ሀገር ያላችሁ የነዚህ ደጋፊዎች ልትነቁ ይገባል። እወቋቸው። ምናልባት እንደኔ ቀርባችሁ እሱን ብታውቁት ደስ ባለኝ ነበረ ማለት ነው ስለሱ ምንነትና ማንነት ለማወቅ። ስለዚህ ከዚህ ክፉ ተግባራችሁ ተቆጠቡ። እና አመሰግናለሁ ሞጣዬ፣ በርታልን፣ እንዳትሰበር። አንተ ወደፊት ነው መቀጠል ያለብህ ማለት ነው። ያ እናውቃለን። እነዚህ ቻዎች ደግሞ ለአንድ ሳምንትና ለአንድ ወር ብቻ ነው ይህን ተግባራቸውን የሚፈጽሙትና አንተ ቀጥል ነው የምለው ሞጣዬ። በጣም ቴንክ አመሰግናለሁ። ምስጋናው ሮሃማ ሀቁን የተናገረው ይኸውላችሁ። እና አሁን በጣም የሚያሳዝን ነገር ነው እያየን ያለ ነው። ታኩር የሚባል ልጅ አሁን ትንሽ ነው እድሜው፣ ትንሽ አይደለም 38 ዓመቱ ነው። የሚገርማችሁ እኔ ዶክመንቱን ማቅረብ እችላለሁ። ለነገሩ ይቺ አንድ ወሎ እያለች ተሳዳቢ ቴምር ነው ምናምን ትባል፣ እሷ ራሱ ስሟን ሁሉ አስቀይራ የአድዋ ተወላጅ ናቸው ቤተሰቦቿ ሁሉ። የሚገርማችሁ ለቢዝነስ ግን አዲስ አበባ ውስጥ
የንግድ እንትን ውስጥ ሂጄ አሁን ሳጣራ ስሟ አሁን ያለው ስሟ እስከ አያቷ ለቢዝነስ ለውጭ ሀገር የተሰራ ነው። ተመልከቱ ምን ያክል እነዚህ ሰዎች እንዴት አይነት ወንጀል እንደሚሰሩ። እኔ ስሜን አልቀይርም የትም ሀገር ብሄድ። ስለዚህ ጉቺ ወይም ህሊና በለጠ በጣም አፍልተሻል። አረብ ሀገር የምትሰሪው ስራ እኮ ሽርሙጥና ነው አይደለም እንዴ? ከዚህ እንዴት አትወጭም ብዬሽ እኮ አውቃለሁ አይደለም እንዴ? ምን ያረግልኛል ሱቅና ምናምን ያልሽ እኮ ተጣብቆሽ ማለት የዝሙት ስራ ተጣብቆሽ፣ የወራዳነት ስራ ተጣብቆሽ፣ መንፈስ ቅዱስ የሌለው ስራ ተጣብቆሽ ገላቸው ለሚገሙ ሰዎች አሳልፈሽ የሸሽ የምትኖራለች። ምንድን የትኛው ነው አፈላሽ እኮ ጉቺ ወይም ደግሞ ህሊና የምትባይ ቆራጣ ክፍትቂት እንዴት ነው አንቺ አይጠመጎጥ እንዴት እኔ ላይ ልትንጠላጠ ይቻልሽ? ስለ አጥንቼ ስለደረስኩብሽ ነው። ይሄው ምስጋናው እንዳለው ብሪጅ አንቺም ታውቂያለሽ፣ እኔም ማርፍበት ሆቴል ሰው መግባት አይችልም። እዛው የተከራየ ሰው ብቻ ነው፣ ሌላ ሰው መግባት አይቻልም። መጀመሪያም ስትመዘገብ ሰው አለ ወይ ትባላለህ። የለኝም፣ እኔ ደግሞ ሲንግል ነኝ፣ የለኝም። ከዚያ በኋላ አንድ ሰው መግባት አይችልም። ትላልቅ ሰዎች የሚያርፉበት ነው። ትራምፕ የሚያርፍበት ማለት እኮ ይሄ እኮ ቀደዳ አይደለም። እኔ ስናገራውን እየሰማኝ ነው። ለምን ዋሻለሁ? እንደነ ትራምፕ ያሉ የመጨረሻው ደረጃ የሚያርፉበት ሆቴል ገብተህ መጣህ መታወቂያ ሳይቼ ልግባ ብትል ተጠይቆታቸው ወርጄ ነው አናግሬ እቃም ካለ ላኩ ይዤ የምገባው እንጂ ሴት ሆነ ወንድ ዘሎ መግባት አይችልም። ለምን? ለራሴ ሴፍቲ ነው ያን ማረገው። ሐቁ ነው። የመጡ ልጆች ሁሉ መግባት አልቻሉም። ፍሮንት ዴስክ ይሄዳሉ፣ ተደውሎ ነው ካለው፣ ከሌለው ደግሞ የለም። እንዴት አይነት ውሸት ነው የምትዋሹ? እነዘገይ ስትዋሹ እኮ ምን አለ ብትዋሹ። ያንን ማረገው ሌላ ቦታ ተራ ቦታ ሂጄ ምንም ማረግ እንደማልችል ማሳያ ነው። እምተኛበት አልጋ እኮ ይለያል። ሌላ የሴፍቲ ችግር ካለው እኮ ጧት ገብቼ ከሰዓት እወጣለሁ። ሌላ ሆቴል ማለት ነው። ዳስሚ ስለዚህ ስራሽን ምን ነው ኢንጂነሪንግ አደረግሽ? ስራሽን ምን ነው የአይቲ ፕሮፌሽን አደረግሽ? ስራሽን ምን ነው ፕሮግራመር አደረግሽው? ጉቺ አላፈላሽም? ዝም አልሽ? በቃ እኮ እንዴ በጣም እኮ ሽንትሽን እኮ ጭንቅላታችን ላይ መሽናት እኮ ነው የቀረሽ። ሬጉላር ስራሽ ሽርሙጥና ነው እኮ ነው የምልሽ። ዱባይ ላይ ሌላ ምን ታምራለሽ? ፕሮግራሚንግ ላንጉጅ ክሬት ያረክሽ መሰለሽ? ኢንጂነሪንግ ወይስ ሪል ስቴት እንደኖርኩ አይተ ነው እምሰሪ መሰለሽ? እኔን እንደ ትልቅ ሰው አድርገሽ ሽማግሌ ምናምን ስትይ ነበር። እድሜሽ 42 አይደለም? ሰነር ላውጣና ላሳይ። አረብ ሀገር ስትመጪ አስቀንሰሽ የመጣሽበት ላምጣ። ይኸውልሽ ድሬዳዋ ቀበሌሽ ድረስ እኔ ያለው እድሜሽ 42 years old ነሽ። ታሚን we are the same። ሰው እንዲያምናችሁ ወጣችሁ አትቀደዱ። መረጃ ይመጣብናል ብላችሁ ሁለቱንም መረጃሽ አመጣልሻለሁ። ወደ አረብ ስትመጪ አሰራሽውን ከዚያ በፊት ያለሽን የቀበሌ ቤት ማስረጃሽን እለጥፍልሻለሁ። ቺኮ ለገንዘብ ብሪጅ ራሷን አሳልፋ የምትሸጥ ገለዋን አሳልፋ የምትሸጥ ያለ ፍቅር ሰውን የምትገናኝ ለገንዘብ ብቻ። ሰው እኮ ተፋቅሮ ቢደረግ ማንም ሰው ያደርገው። that's true። አንድን ኤርትራዊ እኮ አሜሪካን ሀገር እያለ እሙሟን ሳያገኝ ላም የመሰለ እሙሟን እየላከላት ሙልጭ አርጋ በልታው፣ አንቺም ሰምተሻል ያለችው መጣ። ሙልጭ አርጋ በልታው አንገቱ ረጅም ነው። የጉቺማ ግፍ አይረስም። ለምንድን ነው ብዬ ጠይቃታለሁ። ለምን ደስ ታደርጊያለሽ? ያገር ሙልጭ አርጋ በልታው ገንዘቡ ሲያልቅ $1 ሲቀር ማንን ሰውየው ጉቺማ ሙልጭ አርጋው ላም የመሰለ ሙሟን ትልካለች። ዝም ብሎ ያስያናውን
አሁን ያምኑ አይተሽዋል ብሪጅስቶን ሙሙን አይደል የኔ አይደለም እንዳትል ደግሞ ከነ ቁጥሩ ነው ያለው ከነ ስልክ ነው 5-6 ነው ያለው ራሷም እንደዚህ ብልት ይዛ ተሳሳይ ነበርኩ በቪዲዮ ለቃማ ለቃለች እኮ እቺ ወራዳ ናት እኮ ምን ነው አፈላሽ አንቺ እኮ ለገንዘብ አካልሽን አሳልፈሽ የምትሸጥ ወራዳ ነሽ ያን ኤርትራዊ እኮ ሙልጭ አርገሽ በልተሽው ጉቺ በጣም አዝናል ምን አለ እንደው የቤት ያ ኤርትራዊ ሽማግሌ ነው ገንዘቡን አንገቱ ላይ ያረጋት ሻርፕ ብቻ ነው ቀረችው ሙልጭ አርጋ እኮ ዶላሩን ተረክበው እኮ ሙልጭ አድርጋ በጋምብሊንግ እኮ ተጠርጥራ አሁን እኮ አረብ ትጠረዛለች ባይዘው እኔ በሄድባት አሁን አስጠርዛታለሁ እኔ ዱባይ እኮ መምጣት እችላለሁ ጉቺ ታውቂኛለሽ እኮ ይነውሚ እኔ እኮ ዱባይ አሁን መብረር ይችላል ኪጄ እኔ ቋንቋ ችግር የለብኝ ኪስችን ገልቤ ድሪዶዋ ወስጄ እንደማስጥልሽ ታውቂያለሽ እያንዳንዱ መረጃዎቹን ይጋሉ ያለ አግባብ ነው ይኸውልሽ ከግንብ ጋር የተጋጨሽው ከሴተኛ ዳሪ ጋር ስትለፋለፊ ለምደሻል ከማን ጋር እየተነጋገርሽ እንደሆነ ያውቀሽው ሞጣ ከተባለ ጊጋንት ሰው ከቆመ ሐውልት ጋር እየተጋጨሽ መሆኑን አላወቅሽ ቀጭን አንገቱ እና ያንገቱ ሻርፕ እስከሚቀር አንድን ኤርትራዊ እርቃኑን ያስቀረሽ ጨካኝ እኮ ነሽ በኋላም ራሱን አጠፋ ከኔቨር ጊቫፕ ጓደኛሽ ጋር መጣችሁ አስታርቁ ይብላ ሁለታችሁም ያቺም አንቺም ያቺ በጎን አንቺ በጎን መጣችሁ ሳስታርቅ የናንተ ጉድ እኔ ጋር ከዚያ በኋላ እኮ ነው የሸሸውሽ አይተሻል ብሪጅስቶን አይደል መጣ በውስጥ መስመር ምንድነው ያለች ሰርኬም ነበረቻል መረጃ እኮ የሌለ መስሏት ነው ሂዳ ግን በአማራነት ምንድነው ያለች ተጸለይ ምንድነው ተጸለይልኝ ነው ያለች በአማራነት ተጸለይልኝ አይቺ እንዴት ለነገሩ ሸርሙጣ ለምንድነው ግን ሸርሙጣዎች ህሊና የሌላቸው ብሪጅስቶን በቃ እቃቸውን ብዙ ሰው ስለሚጎበኘው አብሮ ይታጠባል መሰለኝ ጭንቅላታቸው ሞራል የላቸውም እንጂ መታ እኔ ባይክ ጊፍት እኮ ነው እንደዛ የሚያደርጋቸው ብሪጅስቶን ኦኬ እኔ ባይክ እየነዳው ነበር ለ30 ደቂቃ ያህል ነው ያወራችሁ ሰርክዬም አለች እንደውም ሰርክዬ ናት አልፎ የምትለው እንጂ እኔ እናንተ ጸጥ ነው አንተ ዞሮ አታወራም እኔ ሁሌ እኮ አላወራም ሁሌ አታወራም አንተ ሚውት አድርጋል እኔም ጫጫታ ስላለ ሚውት አድርጌ ያዳመጥኳት ወንድሞቼ አንዱ ወንድሜ ዩኒቨርሲቲ ተመርቆ ስራ ያጣው በኦሮሞ ስላልሆነ ነው አማራ ስለሆነ ስራ ከልክለውት እቤት ውስጥ ነው ያሉት ወንድሞቼ እና እኔ ወጥቼ አማራ ብዬ ብናገር ወንድሞቼን ኦሮሞዎች ያርዱብኛል እንደዛ ነው ያለችው ቃል በቃል እኔ ያለን የቀዳነው ሪከርድ አለን እኔም ሰርኬም አብረን ነበር አንተም ነበርክ እና ቀርታችኋል እናንተ እኔ እኮ አልቀዳም የሚገርምሽ እኛ ጋር አለ ሪከርዱ እና ለረጅም ሰዓት ያወራ ረጅም ስለሆነ እኔ አልቀዳም ምኑን ቀደዋል አደገኛ ናችሁ እናንተ ቀጥይ እስኪ የኛ ጥያቄ ያኔ ወንድሞቼን ስራ ዩኒቨርሲቲ ተመርቆ ስራ የሌላቸው ወንድሞቼ አማራ ስለሆኑ አሁን አማራ ብዬ ውጪ ወጥቼ ብናገር ይታረዳሉ ስትል የነበረችው ሴትዮ አሁን እንዴት ነው ለአማራ ገንዘብ አሰባሳቢ ሆና የመጣችው ነው የኛ ጥያቄ እኔም ይሁን የሰርኪ ገብቷል ምክንያቱም ወንድሞቼ ይታረዳሉ በህይወታቸው ይኖሩልኝ እኔ ነኝ ምረዳቸው ስራ የላቸውም ያለች ሴትዮ ያኔ አማራ ነኝ ብላ እኛ አንጀት ውስጥ ለመጎዝጎዝ ነበር እኔም ሰርኬም ሰማናት በጣም ስትናገር ኢሞሽናል ሆና ነው እኛንን እኮ ወደፊት ያመጣናት ይቺ ወራዳ ይቺ ቆቂጧን ከፍታ ይቺ አይጠመጎት ክፍትቂጥ ይቺ እኮ እንዴ ወድቃ ነበር እኮ መጣ ባካችሁ ታደጉኝ ብላ እኮ ነው ፎቅ ላይ ልትወድቅ እኮ ማታ ላይ መረጃ የሌለ መስሏታል
ከእንቅልፌ አስነስታ እኮ በቃ ልሞት ነው ታደገኝ። ይሄ ወንድሟ እኮ አለ ያልሞተ 5 ነው 6 ዓመቱ ነኛል። ሸርሙጣ ነሽ ተብዬ ተባረሬ አዋረርሽ ብለው ስትል ነበር እሷ ነው። እኔ ለሰት እንዳልሹ ክብር አለ። ይቺ ልጅ ነገ ብትሞት እንደውነቱ ከሆነ ለካ ውሸቷን ነው። አየሽ? አዎ ከዛ ተጣልታለች። እንዳስታርቃት ነበር። አየሽ? ግን ወራዳነቷን በነጋታው ነው የጀመረችው አይደል? ካስታረቋ በኋላ ያ ቃንተው እኮ ነው በእኛ። አይገርምሽ? ለምንድን ነው ግን ሻቢያዎች ሁልጊዜ በእኛ የሚቀኑ? ማንነቷ አይወለ ዋናው ነጥብ በማንነቷ አፍራ ሻቢያ ምን አለች መሰለ ለነ መሐሪ የትራክ ሹፌሩና ይሄ አሁን አባሻውል ማኑ ማይክ አባሻውል አሳይለም ሆም እዚህ ስዊዘርላንድ ቁጭ ብሎ የሚደነፋው ሰው ገብታ ምን አለች? ልጄ ሐማሴን ስለሆነ አማራዎች ሊበሉብኝ ነው ልጄን ብላ ነው ስታስረግጥ። ይችላል እንግዲህ አማራ ተቆርቋሪው ነው የመጣችው። አዎ እነሱን ስታስረግጥ ነው አለች። እንደ አማራ እንደ ህዝብ ልጄ ሐማሴን ስለሆነ ሊበሉብኝ ነው ልጄን ብላ ቁጭ ብላ መሐሪ ጎን ቁጭ ብላ እኔ የታዘብኳት ያን ያህል ነገር አርገንላት አድነናት ሰው አርገናት። እኔ የታዘብኳት ምን መሰለሽ ታስታውሻለሽ? መሐሪ ጎን ቁጭ ብላ ሞጣ ምንድነው ያለች? የሚጠላኝ ልጄ ከኤርትራ ስለወለድኩ ኤርትራዊ። እኔ ግን ተናግሬያት አውቃለሁ ከዛ በፊት። እስኪ አንቺ እንደሆነ ሴት ነሽ አጥዋሽ መስኪን እኔ በምንም ታምር እስኪ ቀጥይ። እኔ ጉድ አልሰማም። እንደውም ልጅ እንዳላት በኋላ ነው ያወቅኩት። ይሄን ስትል ነው የሰማዋት እንጂ በዛን ሰዓት አላቅም ነበር። ከዛም በፊት አላቅም። እና እኔ ተናግሬያት አውቃለሁ። ለከዛ ከሶሻል ሚዲያ ቃውጢ ያችሁ ሉሊት እንደምትባል ብርግድ ስላዳንኳት ያችም የምትለውን ሰምተሻል። እየዞረች አፓርትመንቴ ውስጥ ተቀምጧል ብላ እኮ ያወራች። አያችሁ ግን እንዴት አይነት ሰዎች እንደሆኑ። ሞጣ በነገር ላይ ዱባይ ባልና ሚስት ካልሆንክ ሆቴል አከራዩም እንኳን መንገደኛ ሊገባ ኢቭን ቡክ ስታረግ ቤተሰብ ነው ብለ ላስገባ ካል ኖ ነው የሚሉት። አይቻልም፣ ህጉ አይፈቅድም። ይሄን እንኳን ማስተዋል የተሳናቸው እዛው አረብ ሀገር ጌት ውስጥ የሚኖሩ የዱባይን ሃይ ሶሳይቲ የሚያርፍበት ሆቴል ሄዶ ስለማያውቁ አያውቁትም በሚያሳፍር ሁኔታ እንጂ ህጉ ራሱ ይሄን ነው የሚለው። ዝም ብሎ ማንም አይገባም ሆቴል። እኔም አውቀዋለሁ። እኔ ቼክ ናርጊያል የሆነ ሆቴል ቆይ እንጂ እንዲህ ብላ ነበር። ታስታውሽ ነው ኦሮሞዎች ወንድሞቼን ኦሮሞዎች ይበሉብኛል። እንዴት ያን ያለች ኦቨርናይት አማራውን አመጣች ነው። ያ እንዴት አፈላች። ሚዲያ ላይ አጠፋሻለሁ ፕሮሚስ አለቅሽም። ሸናሽ እኮ ጭራሽ ሞጣና 24 ሰዓት አስቀመጥኩት ነው። አንቺ አይጠ መጎጥ፣ አንቺ መሀይም ክፍት ቂጥሽን እኮ ማትቆጣጠሪ የምሙሽ ክፋት። ሰው ያን እንዴት ያደርጋል? ብሪጅስቶን ምን እንደመስራት ይሻል። እስተማጅራቷ እኮ ነው የተቀደደው። በነገር ላይ ትልቀቱ የላም እንጂ ሰው አይመስልም። እንትናቸው ይሄ የክሊፐራቸው ቆረጥ የለ እነሱ ዘራቸው ወራዳ። ያንቺ እቺ የሌሊት ወፍ ላም የመሰለ ብልትሽን $50 እኮ የምትልኪ ሸሌነሽ እያልኩሽ እኮ ነው። ግብና ከነጋ ተነጋገሪ። እያንዳንዱ በመረጃ ነው መጣብሽ። በአንድ በኩል ኦሮሞዎች ወንድሞቼ ሊበሉ ነው ታያለች። በሌላ በኩል ደግሞ የድሬዳዋ ከንቲባ እሙሙሽን ሰጠሽው ቦታ ሰጠሻል። ጋና አልመጣብሽ ነው ከነ ካርታው ነው ማመጣልሽ። አንጥቻለሁ ባይዘው። አንቺ እኮ በሙሙ ቦታ የምትወስጂ ነሽ ያለችውን እኔ መድገም ይደብረኝ። እንደውም በነገር ላይ ይሄ የሙሙዋ ጉዳይ አንድ ሽማግሌ አረብም በደንብ አርጋ አጎንብሽ የሰጠው በቃ እነሱም ስሞኑን ነው የሚያውቁት እንጂ ምንም ችግር የለውም። ቦታዬን ወሰድኩ ያለች እኮ ወራዳ እንደ ትልቅ ሰፍናውን የናይጥል ደግሞ የፊቷ ክፋት። እንደውም አንዴ በጣቶቹ አልቅሳ እኮ ታስታውሻለች። ያምራሉ እኮ ጣቶች አልኳ። ምን ልበላት? ጣቷ አሁን አይተሽዋል። አታሳይም፣ እንደዚህ በፍጹም አታሳይም።
የፍየል ሸሆና እኮ ነው የሚመስለው። አይተሽዋል? የፍየል ሸሆና ነው የሚመስል። እዚያ ውስጥ የበቀለ ነው፣ አጫጭር ነው። እንዲህ ብላ አትወጣም። አሁን ጉችን በጣቷ እንደዛ አይታችሁ ታውቃላችሁ? አታወጣም። እኔ እንደው ምን አልኳት? እኔ ራሱ እንደው ምስጋናው ነበር ካለ ቁጭ ስትል እንደዚህ መጣ አፈላልገኝ ቁጭ ስትል ያየኋት ጣቷን ነው። እግዚአብሔር እኔ ደግሞ በጣም ሰው አከብራለሁና ይኸውልህ ዮናስ እኮ በእጆቼ ነው ሴቶችን የሚሰድበኝ ስትለኝ ምንድን ነው ያልኳት? አይ ይማ ያምራሉ ሶ ቢዩቲፉል ነው ያልኳት። እኔ እኮ በጣም ሰው አከብራለሁ። አንቺም ታውቂያለሽ። የአንቺ ጣት እኮ አሁን እግዚአብሔር ነው የፈጠረሽ። በጣቷ የምትሸማቀቅ በዚህ ውስጥ ደብቀዋለሽ። ለመብላት ብይ ስላት ምስጌ ታስታውሳለህ? ብይ ስትባል ሴት ጓደኛ ደግሞ አለችኝ አብረ በቃ ተሸማቀቀች እንደዚህ ምናምን ጣቷን። በኋላ ነገረችኝ። እንደሌላ ማሸማቃት መስሏት ምንድነው አልኩ። አልገባኝም። ደግሞ ከነዚያው ጣቶች ደግሞ ተቀብተዋል። ከለሩን ራሱ አስታውሷል። ፎቶም ሊኖር ይችላል። ከዚያ ነው ምን አልኳት? እህቴ በእውነት አሁንም እኔ በዚህ አልሳለቅም። you have a beautiful fingers ነው ያልኳት። እሷ ግን አለቀሰች። ከዚያ ነጠላዋን ይዛ ማልቀስ መጥረግ ጀመረች። ለምን እንዴት ሆኛለሽ አልኳት። አንቺ ሞራል የለሽም አልኳት። እኔ ሴት ስለሆነች ፋፈላልጋ እኮ ነው ያገኘች። የሚገርም ለካ ተለኮ ይዛ መጣ ነው። አንቺም ተነጋግራል። ይቺ ልጅ ተጠንቀቃታልሽ። ኧረ እኔ ሴት ጋር አልተኛ ዘገየ እኮ የሚባል 4 ሴት ላኩለት ነው ያለ። አንዱ አልጋ ላይ ቁጭ ብላ አለ አውጥቶ ያሳያታል። እኔ ነኝ እንደዚያ ማለት ነው። ለምን አታመጡም ነው እኮ እኛ እኮ 4 ሴት ተደረግን ካሉ አምጣ። አሁን እኮ ፖለቲካ ነው ችግሩ። የሙሙ ጉዳይ ነው ለብሪጅስቶ ኖ እህት ከንም ለምጥልህ እኮ እያልኩ ነው። ዘገየ ቆንጆ እህት ካለች አምጣ ለምጥላት እያልኩ ነው። ሚስቴክ ካልተቆጣጠረች እንደዚህ ነው። ይኸውልህ በሞራላችሁ ነው የምጫወት። እኔ ግን እንደዚህ አይነት ሰው አይደለም። ዝርክርክም አይደለም። የማደርገውን ለይቻቃል። አክስትን አምጣት እያልኩ እኮ ነው። ጨዋታው ፖለቲካ ነው። ሞጣ 4 መቀመጫ 6 ገባለት አይደለም ብሪጅስቶን። እኛ ፖለቲካ ነው ጨዋታው። የሙሙ ፖለቲካ ለምኮ እያካሄድን ያለነው እኛ የወያኔና ሻዕቢያ የኦነግ የአማራ ፋኖ ጉዳይ ነው ነው የምልህ። ከዚህ በኋላ ይጂ ህሊና በለጠ ጉቺ ስትባይ እንደው ብራንድ የሆንኩ መሰለሽ እንዴ? የዘቀትሽ የወረድሽ $50 የምትጋደሚ ወራዳ ነሽ። አርግ ብዬ ነው የምነግርሽ። እኔ ብፈልግ 1000 ሴት ማንገጋት ይችላል። አይ አም ናት ሰች ጋይ ብሪጅስቶን 1000 እመቤቴን የመሰሉ ሴቶች አሁን መደርደር ይችላል። አልፈልገውም። ወራዳ ሰው አይደለም። በእኔ ላይ አንድ ቪዲዮ የሚያመጣ ሰው የለም። አንድ ፎቶ የሚያመጣ ሰው የለም። ገና እንግዲህ በኤአይ ቅድም ማን ያለው ምስጋናው አቀናብራችሁ ብትመጡ ማንንም አያምናችሁ። ያ ዘገየ የተናገረው ሰምተሻል? ምን ያህል ውሸታም እንደሆነ። የኔ ሚስት አንቺ አግኝተሻት ታውቂያለሽ ብሪጅስቶን? ኖ በፍጹም። በስልክ አንድ ቀን ነው ሰላም ያልሻል። አው እንዴ በጣም ነው ማከብራት። እሷ እኮ ዝም ብላ አይደለችም፣ የተከበረች ሴት ነች። ከዚህ በኋላ ሴትዮ ስም የደርግ አይጠመጎጥን ብላ ወይስ ክፍት ቂጥ ወይስ የሌሊት ወፍ? እስቲ ጂኤም አንተ እስቲ ምረጥ አንተ። እኔ የሌሊት ወፍም መርጫለሁ። አረ እንደ የዘወን ቂጥ ማለት ዝም ብለህ የዘወን ቂጥ ምን አመጣው ደግሞ የዘወን ቂጥ ጉቺን ነው የሚመስል እንተና ህሊና በለጠ። ሞጣን አገኘሁት ብለሽ አንቺ ወራዳ፣ አንቺ ሸርሙጣ ሞጣን አገኘሁት ብለሽ ፓርቲ ስትጭሪ ነበርኩ። አንቺ ጉርጥ ነው ስሟ። እንደውም ይሄን የተመቸኝ አንቺ ጉርጥ ፊት ንገራ ብሪጅስቶን ፓርቲ እየጫረች አልነበረም? እኔ ሁለቴ ፓርቲ አይቻለሁ። አንዱ ሞጣ ፓርቲ ኬክ ቆርሳ ሞጣን በማግኘቴ እኔ ማረሳይ ፎጣ ሸልማኛለች። እኔ እኮ ውሸታም ልጋጋም አይደለሁ እንዳንቺ። አንቺንማ ከሶሻል ሚዲያ ሴቭ አርጌሻ ፎጣ አንተ ሰጣኛለች እዚያው ላይ። ይቅርታ ፎጣ አይደለም፣ ፎጣ ሌላ ነው። ምንድን ነበር ያመጣችሁ ባክሽ? እጣን ቴንክ ዩ
ብሪጅ ፎጣማ ሌላ ነው የሰጠኝ እጣን እኔ ስንቱ ሰው አስታውሰዋለሁ እዚህ አንድ ጊዜ አይተውኝ እኮ ነው ወጣ ብዬ እኮ ነው እኔን እጄን እንደ ኢየሱስ እኮ የሞጣን እኮ ሱሪ ለመንካት ነው ሰው የሚንቀሳቀስ ተራ ሰው እንዳታረግኝ አሁን ዱባይ በመጣ 1 ሚሊዮን ቺክ ነው ማስከትለው 1 ሚሊዮን ወንድ ማለት እኔ ፎቶ ለመነሳት ዳኛው አለ ኮንሰርት ይደው እኮ ትላልቅ መቀመጫ ያላቸው ሴቶች እየተወሸቁ እኔ አላቅልሽም ለካ ፖለቲካ እየሰሩብኝ በመነጋታው ነው የዚያችን ሴትዮ ቂጥ ያየሁት በስከ 7 ቀን በኋላ ነው ጓደኛ ምን ጉድ ነው ብሎ ሲልክልኝ ነው እግዚአብሔር ምስክር ታስታውሻለሽ አንቺም አረ የሆነ ምን ጉድ ነው ያየሁት አልሽ ሾፍ አረግልሻለሁ ባለ 4 መቀመጫ ሴትዮ እኔ አይቻታለቅ የዚያኔ ዝም ብሎ ይመጣሉ ሰለንዲ ይተካከፋሉ አይተሻል አይደል ሙቀቱ በቃ አስጨነቀኝ ሙቀቱ ሞጣን እንገለዋለን እንረግጠዋለን እንቀጠቅጠዋለን ያሉ ሰዎች የሉ እስኪ አሁን የዳኘው አለ ኮንሰርት ላይ የነበራችሁ ከዳኘው አለ ጀምሮ የለንደን ፋኖ ነው ማያምን ሊመቱ ይፈልጋሉ ብሎ ባክ ኮንሰርቱን ይበላሽብኝ ሲል እኮ አንተ ማይም ደንቆሮ እየመጣው ነው ብዬው ነው ዘግቼ ገባው አይደል ታስተውሻለህ አባት ከነው ደግሞ የምትንበጫበጭ የቅዘናም ልጅ ምናምን ብዬ ጆሮ ላይ ጥልቅ ቀዳሜ ገበያ የት እንደገባች አልታየም ጠፋች እኮ አንድ የቂርቆስ ልጅ ትግሬ ነው ምናምንና ሁለት ጉራጌ ነው ምናምን እንዲህ ሲል ይሄን ያክላሉ አንዱን ገፋ አርጌው ስመታው ጠፋ መግቢያ ላይ እኮ ነው የገጠምኩት እኔ ዱላ ሁለቱን ዘርስ ዘረጋው ጠፋ ለኔ እኮ በጣም ሰይጣን መንጋጋው ሁለቱን ሰው አልቀው ያዘው ፖሊስ እኮ አለ ምንድነው ሲባል አሜሪካዊ ናታ ፈርት ብላል ሲሉ ሰው ተደበቁ የት እንደሄዱ አልታወቁ ቀጥብዬ ስገባ ሞጣ ነው አይተሻለ ሞጣ ነው ግን አይደለም ነው ሰው ያስፈራ አንተ ያልገባ ነገር ይኸውልህ ከ40 ኪሎ ሜትር በላይ ማይሄዱ አሳይለም ሲከሮች ስለሆኑ ነው የጠፉት ፖሊስ ከበጣ ህገ ወጥ ናቸው አንተ እኔ እኮ የታባቱ እንደገባ አላቅም ያውሉ ወረቀት የለም ሞጣ ወረቀት የላቸውም ህጋዊ አይደሉም ወረቀት የላቸውም እንደዛ አይነት ቦታ መገኘት አይችሉም በህጉ መሰረት ለዚህ ነው የጠፉት ቀጥብዬ ስገባ ውስኪ ይዘው መጡ ሰዎች እነ ያማን ነው የደቡብ ልጅ እንትን ስካርፍ ሸለም አንተ ተስሚ ይባላል ታሱ በጣም ደስ የሚል ሰው ነው ባይዞ ታሱ መጥቶ እንግዲህ ኮን እንትን አለ ላይቭ ላይ እንተቻዋል ግን ታሱ ኢትዮጵያዊ ነው የሚል ነው የመሸገ ነው ብለን ነው የዚያኔ ግን ታሱ ግን እኔም በማግኘቱ እግሬ ላይ ወድቆ ዝቅ ብሎ አስነስቸው እንደዚህ ጓደኞቹ የደቡብ ልጅ አይ ላቭ ሳውዘርን ኢትዮጵያንስ ትግሬዎች እኔን የሚናገረኝ ከሚላ ጽቡቂውን ታይ ምናምን በቃ ማን ይልቀቀኝ ፎቶ ለመወሰድ ነው መወሰድ ይቻውን እንደዚህ አድርጋ ሴሌብሪቲ ያገኘው ብላ 2 ቀን ኬክ ቆርሰሽ ጉቺ ነው ምናምን ስምሽ ብራንድ ስለሆነ ጉቺ ነው እንኩ እንዳይመስልሽ የዋልማርት ልብስ እየለበሽ ጉቺ ትኛለሽ እንዴንጂ ጉቺ ከማለት ወደ ቡትቶ ማለት እንቀይረው ስሙ ቡትቶ እንበለው ቴንክ ዩ ጉቺ የሚለው ቡትቶ ሚዲያ እንበለው ብሪጅስቶን ሞጣን አገኘው ብለሽ ፓርቲ ስትጭር የነበር ወራዳ ፈልገሽ አሳደሽ ያገኘሽ ሰው እኔ ያረሳው እጣን አምጪ ብዬሽ እጣን እዛው ሆቴል ጋር በሹፌር ሻውን እየሰማ እሱን ይዘሽ መጣሻል ሰው መስለሽ ነው ያንንም እንድታመጭ አልፈቅድልሽ ነበር እንደዚህ አይነት እርጥብ ሰውን መሆንሽን ባውቅ ነው ምን ነው አፈላሽ ሞጣ እኮ ሶሻል ሚዲያ ኪንግ እኮ የሆነ ዋያውን እኮ ቂጡን ወግቻ ያጠፋው ሰው አንቺ ነሽ ኧረ የተከበሩ ቃለ ጉባኤ ዘመድኩን በቀለ እንዴት ይረስታል ዘመድኩን በቀለን እኮ በግራ ኪስሽ ነው የት እንደገባ ይታወቅ ጉቺ ነብራዬ በይ እንደ መረጃ ነው ማመጣባት ቀጥቅጬ ነው ማጠፋሽ ማርክ ማይ ወርድ ከዚህ በኋላ እኮ በቃ ስራችን አንቺ ጋር እንዳትነሽ ነው ዛሬ የምናደርግሽ ቆይ ድሬዳዋ በሙሙ የወሰደችው መሬትና ቤት እናመጣዋለን በሙሙ ወስደሽ ቤት እየሰራሽ ከንቲባው ተኝቶ ከንቲባው ላብይ ነው ማቀርበው ከንቲባው እየሰማ ነው ከታች እመጣላለሁ ገና ከነ መረጃው ትመረመራታለህ
በሙሙ ቦታ መውሰድ አይቻልም። ገና ሌላ ነገር አለ። ቀስ እያልኩ ነው የምመዘው። ዛሬ ማን እናገረው ኦራ ታሪኳን እዚያ የድሬዳዋ የቤተሰቦቿን ሁሉ ቀስ እያልኩ ነው የማመጣው። ለአንድ ቀንም አለቅላት። ብራንድ ነን እኮ እኛ ጉቺዎች እኛ ነን እንዴ ብራንድ ነን። ብርጅስቶን በዚህ ሴትዮ ምክንያት ባለስልጣናትን ቢጎተቱ እንዳንቺ ዋልማርት ልብስ አለብስም ባይዞ እኮ ይጎተታል። ከዱባይ እኮ ተገዝቶ የሰጠኝን ልስጦታ ሁሉ አይተሽው አለብሰው ጥየዋለሁ። አይመቸኝም። የራሴ ልብስ ነው የምለብሰው። ብራንዱ ነኝ። አንቺ ውዳቂ የምን አባሽ አፈላሽ እኮ ዝም ብንል እኛ የፈራንሽ መስሎሽ ነው። ያኳ ታኩርት ነው ደሃ ነው። ከደሃ ጋር እኔ ብዙም ቂጡ ሽቶ ያደር ታኩር ባሁን እኮ ይሸጣል። በነገር ላይ ታንጂ ቂጥ ይሸጣል። ባሁን ይሸጣል። ቀልድን አቁም። እውነትሽን ነው። አዎ በትክክል እንደውም የወንዶቹ ቂጥ ተመርጦ የለ እንደ ሲናገሩ እኮ ሰምተናል። አዲስ አበባ የናዶና ግሩፕ አዎ ጠቅላላ ተታከሩ። አሁን ጌመሮች ወንዶች ምን እንደሆነ ታውቂያለሽ? ቂጣቸውን የሚሸጡ ናቸው አሉ። አይገርምም? በጠቅላላ ፊንጢጣ ያልተሰነጠቀ ወንድ የለም አሁን ኢትዮጵያ። ቲክታከር በሙሉ ጌም ይጫወቱ ትግሬ ናቸው። ደግሞ ያድዋ ትግሬዎች እንደውም እኮ ፕሮፌሰር ማናት ማን ነበር ስማቸው? ፕሮፌሰር ሀረገወይን እሳቸው የተናገሩት ደንቆሮ እንቁራሪት አይጠመጎት የሌሊት ወፍ ጉጉት ብያታለሁ። አይተሻታል? ጉጉት እሷን ነው የምትመስል። አንቺ ወራዳ ያፎክፋት ያ አሁን ያን ከንፈር ይየኔ ይወጣል። የኔን አይተሽዋል? ጥርሴ እኮ ፈገግ ስል እኮ ሚሊዮን ቺኮች ናቸው ወክም ስለሚቀኑብኝ እኮ ነው። እኔ እኮ በአካል ስለማታገኘኝ ነው። እያንዳንዱ እኔ እኮ በጣም ለዛ ያለኝ ማንም ሰው የሚወደኝ ባይዘው ይወደኛል አይባልም፣ ግን ኮምፔር ሳደርገው ከሌላ ሰው ሞታ አሁን እዚህ ከተማ ጋለሪያ የሚባል አለ ጸዳ ያለ እዚያውን ቦታ ላይቭ ላይ እንደኛ ብሄር ሌላ ሰው ይዞት ሚሊዮን ሰው ነው የሚደረደው። ሴሌብሪቲ የመጣ አገኘሁት አንድ ፎቶ እንኳን መውሰድ ትልቅ ክብር ነው አለ ያለች። ይሄን ያለች ሴትዮ ፓርቲ ሞጣን ያገኘው ጫርኩ ያለች ሴትዮ ምን ነው ጥሬ አርሽን ሞጣ ቀራኔው ላይ እና ብሪጅስቶን ላይ ልራ አርሽ የሚል ጥያቄ እኮ ነው ዛሬ ይዘን የመጣው። ማነሽ አንቺ? ስራሽ ዱባይ ውስጥ በሽርሙጥና ነው የምትተዳደሪው። ራስሽ ደግሞ ያልሽ ነው። በጣም ነው ያፈርኩት። መክሬሽም አልመከርኩሽም አላቆም ምን ያልሽ እግዚአብሔር ይሁንሽ ነው ያልኩሽ። በውስጥ መተሽ የለመንሽበት መረጃዎች ሁሉ አሉ። ቴክስቶች አሉ። እያንዳንዱ ቮይስ ሜሴጅ እኮ አለ። የት ሄደ መሰለሽ ነው አለ እኮ ቁጭ እንዳለ። እኔ እንደዚህ አይነት ወራዳ ሰው አይደለሁ። አንድ ሰው የጻፈልኝ አንድ ሰው ድምጽ የሰጠልኝ ታውቃላችሁ። ለማንም ማሰምቻ አላረገውም። ለምን? ትልቅ ሰው ነኝ። አንቺ የላክሽውን እኔ ለምን አሰማል? አላሰማም። ታዲያ ትልቅ ሰው መሆኔ በምንድን ነው የሚለየው? አንቺ መኪና ለኔ ብርቅ መስሎሽ ነው? አስክ ፎርኬ አላዛር በህይወት እያለ ሂውስተን መጥቷል አሉ። አላዛር በህይወት ብሪጅ አለ። እኔ ከተማ ይኖር የነበር ልጅ ያውን ቤተክርስቲያን ያገለግል ነበር። እኔ በየ6 ወሩ ነበር። በዛ ካለ በአንድ አመት ነው 0 ማይሌጅ መኪና የሚቀይረው። የሚገርማችሁ ዳስ ሚ ዛሬ ትግሬ ስራዬን አሳጣኝና እንደው የወደኩ መስሏችሁ ነው? ኖ አልወድቅ። ታዩኛላችሁ። ብዙ ሰዎች ከጎኔ ለመራቅ የምታኮበኩባላችሁ። አስረግጬ የምነግራችሁ ግን እኔ አልወድቅ። ደግሞ እኔ ሐቀኛና ትክክለኛ ሰው ነኝ። አልዋሽም። የማረገውን ነገር ግን አረጋለሁ። ማንም ያስገደኝ። ስለዚህ አንቺ እኮ ከሃዲ ነሽ። መቼም ልቤ ስስ ስለሆነ ለሴቶች ሲባል ተዋቸው ብዬ ሶሻል ሚዲያ ላይ ሬዚስት እንድታረጊ እንዴ። ፎዚ እኮ አለች። ፎዚ እኮ አለች። ራሱ እዚህ ጋር ፎዚ አለች። አየሻ? ፎዚ እኮ ሽቶ ይዛ ሰዓት ገዝታ
ኧረ እንደው ሰዓቷ እዚህ ውስጥ አለ መሰለኝ። እኔ እኮ ማት ሰዓት ነው ያለኝ። ፎዚ ማለት እኮ የቤተ አማራ ልጅ ናት እኮ በእውነት። አዎ አሁን ፎዚ የቆመችበት እነኚህ ኩታራዎች እነዚህ ኩታራዎች እነ ፎዚ እንዴ የት ሄደ እባክሽ?